አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቻችን ክርስቲያኖች ሰላም ብለናል። ዛሬ ማቀርብላችሁ ኢስላሚክ ኪንግደም ባይብል ላይ እንደተጠቀሰ የሚያሳይ ገራሚ የሆነ የባይብል ምዕራፍ ነው ማሳያችሁና ምንድነው ትንቢተ ዳንኤል ምዕራፍ 2 ላይ ነው የሚገኘው። ይሄ ናቡከደነጾር የሚባል አንድ ንጉስ ነበረ። ያ ንጉስ አንድ ህልም ያያል፣ ህልሙንም ይረሳዋል። ያንን ህልም ለማስታወስ ጠንቋዮችን ይጠይቃል፣ ማስታወስ አልቻሉም። ግን ከዛ በኋላ ዳንኤል ይመጣል። ዳንኤል ደግሞ ህልሙን ያስታውሰዋል፣ ምክንያቱም የልብን ስለሚያውቅ ነብይ ስለሆነ፣ ልክ እንደ ኢየሱስ የልብን ያውቃል። በተመሳሳይ ሁኔታ ነብይ ስለሆነ ምን ያደርጋል? የልቡን አውቆ ነገረው ማለት ነው። ዳንኤል 2:31 ላይ አንተ ንጉስ ሆይ ታላቅ ምስል አየህ፣ ይህም ምስል ታላቅና ብልጭልጭታ ይበዛ ነበረ፣ በፊትህም ቁሞ ነበረ፣ መልኩም ግሩም ነበር ይላል። ያየው ይሄንን ነበረ። ተመልከቱት። የዚህ ምስል ራስ ጥሩ ወርቅ ነበር አለ። ምስሉ ምንድነው? ጥሩ ወርቅ ነበረ። ደረቱና ክንዶቹ ብር ነበር ይላል። እንግዲህ ተመልከቱት፣ ፎቶን በደንብ እያያችሁ። ሆዱና ወገቡም ናስ ነበረ፣ ጭኑም ብረት ነበረ፣ እግሮቹም እኩሉ ብረት እኩሉ ሸክላ ነበረ እያለ ከዛ እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ ሲፈጭ አየህ አለ። ስለዚህ አሁን እኩሉ ብረት እኩሉ ሸክላ የሆነውን ከተራራ ድንጋይ ተፈንቅሎ ማንም ሳይነካው መጥቶ ሲፈጭ አየህ ብሎ ነገረው ማለት ነው። ከዛ በኋላ በመከረም ጊዜ አውድማው ላይ እንዳለ ብቆነ ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ ብሎ የልቡን አውቆ ነገረው ማለት ነው። ማን የነገረው? የልቡን አውቆ ዳንኤል ማለት ነው። ህልሙም ይህ ነው። አሁንም ፍቺውን በንጉሱ ፊት እንናገራለን አለ። አሁን የዚህን ምስል እንደምታዩት ይህንን ምስል ህልሙ ፍቺው ምንድን ነው የሚለውን ሊነግረን ነው። አንተ ንጉሱ ያለ ቁጥር 37 ላይ የሰማይ አምላክ መንግስትና ኃይልን ብርታትና ክብርን የሰጠ የነገስታት ንጉስ አንተን አለው። የባቢሎን ንጉስ ናቡከደነጾርን ማለት ነው። በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊት የሰማይ ወፎችን በእጅ አሳልፎ ሰጥተዋል። ለሁሉም ገዢ አድርጎሃል። አንተ የወርቁ ራስ ነህ አለው። አንተ የወርቁ ራስ ነህ። ማን ነው የወርቁ ራስ? የባቢሎን ንጉስ ከ605 እስከ 539 ቢፎር ክራይስት የገዛው የባቢሎን ንጉስ ናቡከደነጾር ነው ማለት ነው። ቁጥር 39 ላይ ከአንተም በኋላ ከአንተ የሚያንስ ሌላ መንግስት ይነሳል አለ። ከአንተ የሚያንስ ሌላ መንግስት ይነሳል የሚለውን የምናገኘው ማን ነው ብለን ስንል ትንቢተ ዳንኤል ምዕራፍ 8 ቁጥር 20 ላይ የሜዶና ፋርስ ኪንግደም መሆኑ፣ ወይ ደግሞ ኤርሚያስ ምዕራፍ 51 ቁጥር 11 ላይ ሜዶና ፋርስ ነገስታት መሆኑን በግልጽ የሚያሳይ ነገር አለ ማለት ነው። ሜዶ ፐርሺያ ከ539 እስከ 331 ቢፎር ክራይስት የገዛ ኪንግደም ነው ማለት ነው። ስለዚህ አሁን ሁለተኛውን ንጉስ አግኝተናል። እሱም ምንድነው? ይሄ የብር የተባለው ማለት ነው። ሶስተኛው ደግሞ ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት አለ። የናሱ መንግስት ማን ነው? ትንቢተ ዳንኤል ምዕራፍ 8 ቁጥር 1 ላይ አውራውም ፍየል የግሪክ ንጉስ ነው አለ። ስለዚህ የግሪክ ንጉስ ደግሞ እንግዲህ እንደምታዩት ከ331 ቢፎር ክራይስት እስከ 168 ቢፎር ክራይስት የገዛ ንጉስ ነው ማለት ነው። አሁን አራተኛ መንግስት ደግሞ ልናይ ነው ማለት ነው። ምን አለ? ቁጥር 40 ላይ አራተኛውን መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል፣ እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጥማል። ማን ነው? ይቀጠቅጥማል፣ እሺ ይፈጭማል አለ። አራተኛው ንጉስ እንግዲህ ቁጥር 41 ላይ እንጨርስና ማን እንደሆነ እናገራለን። እግሮቹና ጣቶቹ እኩሉ ሸክላ እኩሉ ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየ የብረት ብርታት ለእርሱ ይሆናል። አሁን ቁም ነገሩ ምንድነው? እዚህ ጋር የማን ንጉስ እንደሆነ አልተነገረም። ግን አሁን ይህንን የምናገኘው ከኮሜንታሪዎችና ከቸርች ፋዘርስ ነው። ማቲው ሄነሪስ ካውንስል ኮሜንታሪ ላይ ብትመለከቱት የሮም መንግስት ሮማን ኢምፓየር ተብሎ ተጠቅሷል። ሌላ የማቲው ፖስት ኮሜንታሪ ላይ በተመሳሳይ ሁኔታ ሮማን ኢምፓየር፣ ጄኔቫ ስተዲ ኮሜንታሪ ላይ ሮማን ኢምፓየር፣ ሌሎች ላይ ራሱ እንዳለ በቃ እነ ራሺ ላይ እነዚህ ሁሉ ላይ ብታዩ ሮማን ኢምፓየር ነው። አጌነስ ቴራሲስ ላይም ብትመለከቱት በተመሳሳይ ሁኔታ ሮማን ኢምፓየር ነው ብሎ ያስቀመጠበትን ሁኔታ ታያላችሁ ማለት ነው። ሮማን ኢምፓየር ምንድነው ይላል እንግዲህ ከብረትና ከሸክላ
የሆነው እግሩ ነው ማለት ነው። ሶ አንድ ነገር አስታውሱልኝ፣ ይሄ የገዛው ከ168 ቢፎር ክራይስት እስከ 476 ኤዲ ነው ማለት ነው። ሶ ወይ ደግሞ ምንድነው ይሄ መንግስት የሚመታው በማን ነው ነው ጥያቄው። ይሄንን ፎቶ ተመልከቱት እንዳትረሱ። ይሄ ፎቶ ላይ ተራራውን ከድንጋይ ተፈንቅሎ ማንን መቶታል? ይሄንን የሮምን መንግስት መቶታል ነው፣ እግሩን መቶታል። ለዛ ነው ቁጥር 44 ላይ በዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚህንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውም አለች፣ ለዘላለምም ትቆማለች አለ። ከዛ ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንም ብሩንም ወርቁንም ሲፈጭ እንዳየሃለው። አሁን ቁም ነገሩ ልክ እግሩ ሲመታ ሌላው ሁሉ ይወድቃል ነው። ተግባባን? ኪንግደማቸው ምንም ባይኖር እንኳን ማለት ነው። አሁን ቁም ነገሩ ከዚህ ጋር የምንገነዘበው አንድ ነገር የሮም መንግስት የተከፋፈለው መቼ ነው ነው ጥያቄው። መቼ ነው የሮም መንግስት የተከፋፈለው ብለን ስንል 395 ኤዲ ላይ ነው የተከፋፈለው። እንግዲህ 395 ኤዲ ከተከፋፈለ ከዚህ ከመከፋፈል በኋላ የመጣ ሌላ ኪንግደም ነው የምንፈልገው ማለት ነው። ተግባባን? ይህንን ፎቶ ተመልከቱት። መጀመሪያው እንግዲህ ቀስት ያደረኩላችሁ ክራይስት ኪንግደም ነው። ክራይስት ኪንግደም እንግዲህ እንደምታዩት ክራይስት በነበረበት ሰዓት የነበረ ዜሮ ብለን የምንጀምረ ነው ማለት ነው። ሶ ዲቪዥን ኦፍ ሮም ደግሞ 395 ኤዲ ላይ ነው እንደምታዩት። ከዚህ በኋላ ሌላ መንግስት አምላክ የሚያሰሳ ይኖራል ትልቁ ክብ ውስጥ ማለት ነው። ፊፍዝ ኪንግደም መስተራይዝ እንግዲህ መነሳት አለበት ማለት ነው። ሶ ከዚህ በኋላ የተነሳ ኪንግደም ሮምን ያጠፋ ማን ነው ብለን ስንል ኦብቪየስሊ ፎል ኦፍ ኮንስታንቲኖፕልን ስናይ ሜይ 29 1453 ላይ ኮንከስት ኦፍ ኮንስታንቲኖፕል ባይ ሱልጣን መሐመድ II ኦፍ ዘ ኦቶማን ኢምፓየር። ሶ ኦቶማን ኢምፓየር ኮንስታንቲኖፕልን አጥፍቶ ምን አድርጓል? ኮንከር አድርጓል ማለት ነው። ተግባባን? ይዟታል። የያዘው ምንድነው? እንግዲህ እንደምታዩት ከተማቸውን እንደዚህ ሲያቃጥሉ የኦቶማን ኢምፓየሮች ኮንስታንቲኖፕልን ሲቆጣጠሩ ቤተክርስቲያን የነበረው ስቲላውን በታሪክ የምታዩትን ይህንን መንግስት ይህንን መስጂድ በስነ ስርዓት እንደምታዩት ነው ማለት ነው። ሶ የተቆጣጠሩት ይህን ብቻ አልነበረም። እነዚህን ሁሉ ኪንግደሞች የኢስላም ኢምፓየር ይህንን ሁሉ ነበር የተቆጣጠረው፣ ይህን ሁሉ ማለት ነው። ሶ ምንም በማያጠራጥር ሁኔታ አምላክ ያስነሳው ተራራ ላይ የነበረው ድንጋይ የተባለው አምላክ ያስነሳው መንግስት የኢስላም ኪንግደም መሆኑ ከዚህ ትረዳላችሁ ማለት ነው። በነገራችሁ ላይ አንድ መርሳት የሌለባችሁ ነገር እዛው ትንቢተ ዳንኤል ምዕራፍ 2 ቁጥር 20 ላይ አምላኩን አላህ እያለ ይጠራው እንደነበረ የዳንኤል መጽሐፍ ላይ ስታዩት አላህ እያለ ነበር የሚጠራው ማለት ነው። ሶ ኦብቪየስሊ አምላኩም አላህ ነው ማለት ነው እና የሚመጣው መንግስት የኢስላም ኪንግደም ነው። ባይብል ላይ በስነ ስርዓት መጠቀሱን ታያላችሁ ማለት ነው። ስለዚህ ኢንሻአላህ ዳንኤል 7ን ኔክስት ታይም የምናይ ይሆናል። ዛሬ እንግዲህ በጣም የሚገርም ነበር ያየነው። ይሄንን ለሁሉም ተደራሽ እንዲሆን የእናንተ የሁላችሁም አስተዋጽኦ ያስፈልገናልና ቲክቶክ ላይ ላላችሁ ቲክቶክ ላይ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት፣ ለሁሉም ተደራሽ አድርጉት። ፌስቡክ ላይ ያላችሁ ሰዎችም ለፌስቡክ ሰዎች በደንብ አሰራጩት። ቴሌግራም ላይ ያላችሁም እንደዛው በተመሳሳይ። ይሄ የዩቲዩብ አካውንቴ ነው። ዩቲዩብ ላይም ያላችሁ ሰዎች ወይ ደግሞ የሌላችሁም ሌላ ላይ ያላችሁም ተቀላቀሉኑና ወሰላሙ አለይኩም ወራህመቱላሂ ወበረካቱ።